ዛሬ ከተሙ ያስመጣኋቸው እቃዎችን ላሳያችሁ ነው። 3 ፍሪ ጊፍት ያገኘሁበት እቃ ነው። ይኸው እንደዚህ ታሽጎ ነው የሚመጣው ማለት ነው። ከፍቼ ያሳያችኋለሁ 3 ፍሪ ጊፍቶች ምን እንደሆኑ ማለት ነው። ብዙውን ጊዜ እኔ እንደዚህ እያደረኩኝ ነው ማስመጣው ማለት ነው። 3 ወይም ደግሞ 2 ፍሪ ጊፍት በነፃ ይሰጡኛል። ሌላው በብርሽ ግዢ ይሉኛል የ100 ሪያል ወይ የ150 እሱንም ቅናሽ ያደርጋሉ ማለት ነው። ስለዚህ እነዚህ በዚህኛው የ100 ሪያል እቃ ግዢ ነው ያሉኝ። ስለዚህ እሱም ስገዛ ቅናሽ ያደርገውልኛል ማለት ነው። 3ቱ ፍሪ ጊፍቶች ምን ምን እንደሆኑ ላሳያችሁ። ከፍቼ ላሳያችሁ። ይሄ የፀጉር መተኮሻ ነው ማለት ነው። ይሄ አንደኛው ፍሪ ጊፍቴ ነው ማለት ነው። የፀጉር መተኮሻ ሁለተኛው ፍሪ ጊፍቴ ደግሞ ኤርፎን ነው። ኤርፎን ውስጥ ላይ አለ። ሶስተኛው ፍሪ ጊፍቴ ደግሞ እቺኛዋ ታይት ናት። ታይት ነው ይሄኛው። እነዚህ 3ቱ ፍሪ ጊፍቶች ናቸው። ሌላው በብር የገዛኋቸው ናቸው ማለት ነው። ኮስሞቲክሶች፣ የንጽህና እቃዎች የመሳሰሉት ናቸው። ያው ጥቃቅን ነገሮች ስለሆኑ ብዙም ጎልቶ አይታይም ማለት ነው። ስለዚህ እናንተም እንደዚህ አድርጋችሁ ማዘዝ ከፈለጋችሁ ያው በተለያየ ጊዜ 2-3 ፍሪ ጊፍት ይሰጣል። ይሄን አንድ እንኳን ፍሪ ጊፍት ቢሰጥ ትልቅ ጥቅም ነው። በዛ ላይ እቤት ድረስ ነው የሚያመጣውና እናንተም ይሄን መጠቀም ከፈለጋችሁ ተሙ ላይ እንዴት አድርገን ማዘዝ እንችላለን የሚለውን አሳያችኋለሁ። ያው ሰብስክራይብ አድርጉኝ። ቪዲዮ ከተመቻችሁ ላይክ አድርጉት ሌሎች ሰዎች ጋር እንዲደርስ ቪዲዮ። አሁን ገብቼ ላሳያችሁ ተሙ አፕሊኬሽን ላይ። ተሙን ከከፈትን በኋላ ያው በየጊዜው አፕዴት ማድረጋችሁን እንዳትረሱ። ተሙ አፕሊኬሽን ውስጥ ከገባን በኋላ አሁን ያለነው ሆም ላይ ነው። ስለዚህ ዩ የሚለው ጋር እናደርገዋለን ማለት ነው። ዩ የሚለው ጋር ስናደርገው ከላይ ዩር ኦርደር የሚል አለ። ከላይ ዩር ኦርደር የሚል አለ። እሱ ጋር ነው የምናደርገው። እሱ ጋር ነክተን ነው የምንገባው ማለት ነው። ኢሜላችንን መቀየር ከፈለግን አሁን ያለሁበት ኢሜል ሌላ ነው። ስለዚህ ኢሜል ቀይሬ ነው ማዘዝ የምፈልገው። ኢሜሌ ለመቀየር ዩር ኦርደር የሚለውን ነክቼ እገባለሁኝ ማለት ነው። ይኸው በዚህኛው ኢሜል ያዘዝኩት ከዚህ በፊት ይሄኛው እቃ ነበረ። ሲቆይብኝ ክሬዲትም ሰጥተውኛል። ይኸው 131 ሪያል ከ17 ሳንቲም ክሬዲት ልኮልኛል ማለት ነው። ይሄ የሚልኩልኝ ለምንድነው? ክሬዲቱ እቃው ሲቆይ ካሉት ቀን ወደ ኋላ ሲዘገይ ክሬዲት ይልኩላችኋል ማለት ነው። ስለዚህ ይሄ ያገኘሁት ክሬዲት ነው በዚህኛው ኢሜሌ ማለት ነው። ስለዚህ አሁን እኛ የምንፈልገው ምንድነው? ኢሜል ቀይረን እንዳሁኑ አይነት እቃ እንዴት አድርገን ነው ማዘዝ የምንችለው የሚለውን ላሳያችሁ ነው። ስለዚህ ኢሜላችንን ለመቀየር እዚች ጋር እንገባለን ማለት ነው። ትራይ ሳይኒንግ ኢን ዊዝ አናዘር አካውንት የምትለዋ እቺን እየነካን ነው ሁሌም ኢሜላችንን የምንቀያይረው ማለት ነው። እቺን ነክተን ነው ኢሜላችንን መቀያየር የምንችለው ማለት ነው። ስለዚህ አሁን ሌላ ኢሜል ልንከፍት ስለሆነ እዚች ጋር እንገባለን። ስንገባ ምንድነው የሚለው? ኮንቲኒው ዊዝ ጎግል የሚል አለ፣ ኮንቲኒው ዊዝ ፌስቡክ የሚል አለ። እኔ ግን አሁን እኔ ያዘዝኩበትን አይነት አማራጭ ኮንቲኒው ዊዝ ኢሜል የሚለውን እቺ የፖስታ ምልክት ያለችባት በሱ ነው ማለት ነው ገብተን የምናዘው። ስለዚህ እሱን ስንነካ ኢሜል አስገቡ ይላል። ዝም ብለን የሆነ ኢሜል እንፈጥራለን። የሆነ ስም ትጽፉና gmail.com እያልን እንጽፍና ፓስወርድ አስገብተን ይሰጠናል ማለት ነው። ስለዚህ እኔ ሀያት ብዬ ልጻፍና ከዛ ቁጥር ላስገባ ዝም ብዬ 32 ከዛ gmail.com ከታች አለች gmail.com የምትል እሱን ነው የምንነካው። እኔ ኪቦርድ እየከለከለኝ ነው ማለት ነው። ኦኬ ቀስት ነክቼ ላሳያችሁ ስል እየከለከለኝ ነው። ስለዚህ እዚች ጋር ከታች
gmail.com የምትላለች እሷን ነክተን እንግባ። እዚች ጋር እኔ እንደማሳያችሁ እዚች ጋር ያለችው gmail.com እሱን ስንነካው ይገባል ራሱ። ከዛ ኮንቲኒው እንለዋለን ማለት ነው። ከዛ ፓስዋርድ አስገቡ ይለናል። የማንረሳው ፓስዋርድ ወደዚህ ኢሜል ልንገባ ስንል የግድ ይሄን ፓስዋርድ አስገብተንለት ነው የሚከፍትልን ማለት ነው። ስለዚህ ኢሜሉን ዝም ብዬ የሆነ ቁጥር ጽፍና ከዛን ካፒታል ሌተር ስሞል ሌተር እያደረኩ እጽፍለታለሁ። ከዛ ሬጂስተር እንለውና ያስገባናል ማለት ነው። ከዛን ኮድ ይላካል። በኢሜላችን ኮድ ይልኩልናል። ይሄንን ኮድ ወዲያውኑ አስገብተን በዚህኛው አሁን በከፈትንበት ኢሜል ወደ ተሙ አፕሊኬሽን ያስገባናል ማለት ነው። ከገባን በኋላ ዝም ብለን አንድ ሁለት እቃ መረጥ እናደርጋለን የምንፈልገው እቃ እንዲያውቅ ማለት ነው። ምክንያቱም ፍሪ ጊፍት ሲሰጠን ራሱ የምንፈልገውን እቃ አይነት ነው ተመሳሳይ ነው የሚያመጣልን ፍሪ ጊፍትም ሲያመጣልን። ስለዚህ የግድ አንድ ሁለት እቃ መረጥ ስናደርግ የዛን አይነት እቃ ያመጣልናል ማለት ነው። እቃውስ እየመረጣችሁ እያለ ፍሪ ጊፍት ብሎ ይመጣላችኋል ማለት ነው። የዛኔ መግዛት ትችላላችሁ ማለት ነው። ስለዚህ እኔም በተመሳሳይ ሌላ ያዘዝኩት አለኝ። እንደዚሁ ገብቼ ያስገባሁት ኦርደር ያደረኩት አለኝ በአሁን ጊዜ እሱን ላሳያችሁ። ኢሜሌን አስገብቼ ፓስዋርዴን አስገብቼ ከፍቼ ገብቼ ኦርደር ያደረኳቸው አሉ ማለት ነው። ስለዚህ እሱን አሳያችኋለሁ። ኢሜሌን አስገባው። ከዛም ፓስዋርዴን ከዛ ይሄውና 4 እቃዎች አሉኝ። 3ቱ ፍሪ ጊፍት ናቸው። አንዱ ብቻ ነው በብር የገዛሁት ማለት ነው። እቺ ጃኬቷ ብቻ ነው በብር የገዛኋት። ሌላው ፍሪ ጊፍቶች ናቸው ማለት ነው። ስለዚህ እናንተም እንደዚህ እያደረጋችሁ በየጊዜው እቃዎችን መግዛት ትችላላችሁ ማለት ነው። እነዚህ እቃዎች ናቸው ኦርደር ያደረኳቸው ማለት ነው። ስለዚህ እንደዚህ እያደረጋችሁ እቃ መግዛት ትችላላችሁ ማለት ነው። ስለ ተሙ የሰራሁት ቪዲዮ አለ። ያላያችሁ ካላችሁ እሱ ጋር ገብታችሁ ማየት ትችላላችሁ። እዚህ ጋር መጨረሻ ላይ አስቀምጥላችኋለሁ። ስለተከታተላችሁኝ አመሰግናለሁኝ። ቻው ቻው።